አቋርጬ ነው የመጣው። ያቋረጥኩበት ምክንያት ደግሞ ህዝቤ ወድቆ ይህን ያህል ጠላት በህዝቤ ላይ ተጋርጦ የኔ ማስተርስ የኔ ዲግሪ ምንም አይጠቅመኝም ማስተርስ የሚቀርብኝ ብዬ እኔ መጫወት ያለብኝና እዚህ ስላለ የግድ ማቋረጥ አለብኝ ብዬ አቋርጬ መቻለሁ። በጣም ጥሩ እናመሰግናለን። እዚህ ወደኛ ወደ ሸዋ ጠቅላይ ግዛት እስከመጣ አንፃር የምታግዘን የአካዳሚ ሰው እንደመሆን መጠን ልንጠይቅና የህዝባችን ያላስተዋለውን ነገር ለህዝባችን ግልጽ እንድታደርግልን የምፈልገው ነገር ምንድን ነው? አሁን ሀገራችን እንደ ሀገር አንድ ሀገር ነው ያለው ብለህ ታምናለህ? በጣም ጥሩ ጥያቄ። አሁን እንደ ሀገር አንድ ሀገር አለንም ያለ ነው። ህዝባችን አንድ ሀገር መስሎት ሊኖር ይችላል፣ ወይም በዛ ረዳት ተርቶት ሊኖር ይችላል። ይህ የዋህነትና ገራገርነት ነው። በደንብ ይህንን ላብራራላችሁ። አንድ ሀገር ማለት በአንድ መዝሙር በአንድ ባንዲራ ሲኖር ነው አንድ ሀገር አንድ ህዝብ የሚባለው። አንድ ሀገር አንድ ህዝብ የሚባለው እንጂ ኢትዮጵያ ውስጥ ግን አሁን ምንድን ነው ተመስርቶ ያለ? መጀመሪያ የሉዓላዊ ሀገር መሰረት የሚባሉትን ልጥቀስላችሁና የሉዓላዊ ሀገር መሰረት የሚባለው ምን አለው? ቦርደር አለ፣ ክልል የሚባለው ማለት ነው። ከዛ የዚህ ሀገር ህገ መንግስት አለው። ከዛስ ሁለተኛው ሶስተኛው ደግሞ የዚህ ሀገር ባንዲራና መዝሙር አለው። ከዛስ የዚያች ሀገር ደግሞ አራተኛው የዛች ሀገር ስነ ጽሁፍ አለ። አምስተኛው የዚያ ሀገር ኃይል አደረጃጀት አለው፣ የወታደራዊ ኃይል አደረጃጀት አለው። ይሄ ደግሞ ኢትዮጵያ ውስጥ መሰረት ተጥሏል በክልል ስም። እነዚህ ክልሎች አቅም እስከሚያገኙ ድረስ ነው እንጂ አቅም ካገኙ በኋላ ሉዓላዊ ሀገር የመሆን እድል አላቸው። ለምን? እነዚህ አምስት አውዳሚ መሰረታዊ አውዳሚ ጽንሰ ሀሳቦች መሰረት ተጥለዋል። ስለዚህ ይህን መሰረታዊ አውዳሚ ጽንሰ ሀሳብ ኢትዮጵያ ውስጥ መሰረት ተጥሎ ሀገር አለ ማለት አንድ ሀገርና አንድ ህዝብ አለ ማለት በጣም ሞኝነት ነው። መከላከያንም ጥየው እንድመጣ ያደረገኝ አንዱ ይሄ ነው። ለምሳሌ ለዚህ ማስረጃ የሚሆን አንድ ማስረጃ ልንገራችሁ። ኦሮሚያ ክልል ውስጥ የሚዘመር አንድ መዝሙር ላሳያችሁ። እኔ አነብላችኋለሁ። እንግዲህ ይህ መዝሙር በኦሮሚያ ክልል ውስጥ የኦሮሚያ ህዝብ መዝሙር ነው። እንግዲህ የኦሮሚያ ህዝብ መዝሙር በኦሮሚያ ክልል ውስጥ የሚማር ተማሪ ሁሉም ይዘምራል ማለት ነው። የሚገርመውን ነጥብ በጣም አስረዳቻለሁ እና ምን ኦሮሚያ የትልቅ ታሪክ እናት፣ የኦሮሞች እምብርት፣ የገዳ ስርዓት አዳራሽ፣ የህግና ስርዓት መሬት፣ የጨፌ ኦዳ እናት፣ የመቶ ዓመት እድፍ፣ በጣም ያዙልኝ፣ የመቶ ዓመት እድፍ በደማችን አጠብንልሽ። ይህ ትርጉም አለው። በብዙ እልፍ እልቂት ባንዲራችንን ከፍ አደረግን። በጣም የሚገርም ነገር፣ በብዙ እልፍ እልቂት ባንዲራችንን ከፍ አደረግን። ይህ መዝሙር ግን ማን ነው መዘመር ያለበት? ለአንድ ሀገር፣ ለአንዱ ሉዓላዊ ሀገር አይደለም። ስለዚህ እዛ ሉዓላዊ ሀገር እየተመሰረተ ነው ማለት ነው። በብዙ እልፍ እልቂት ባንዲራችንን ከፍ አደረግን። የትኛውም ባንዲራ እዛ ከግብጽ ይዘውት የመጡትን እና ይሄ ገዳ አሁን ሀገሪቱን ሽዋን አጠቃላይ አዲስ አበባን ጨምሮ የሚያውረበለውን ይህን ከግብጽ የመጣ ባንዲራ ነው ማለት ነው ከፍ ያደረጉ በብዙ እልፍ እልቂት በደማችን ከፍ አደረግን። ግን ይህ ስኒ ግን መሆን የነበረበት በብዙ እልፍ እልቂት ባንዲራችን ከፍ አደረግን ማለት ለኢትዮጵያ ለሉዓላዊ ሀገር ነው መዘመር ያለበት። ስለዚህ ይህን መዝሙር ኦሮሚያ ክልል ውስጥ ያለ ትውልድ ይማራል። ማን ነው የሚማረው? ሁሉም፣ አማራውም፣ ትግሬውም፣ ጉራጌውም፣ ሀዲየውም፣ ሶማሌውም፣ አፋሩም እዛ ክልል ውስጥ ያለ ይማራል ማለት ነው። ስለዚህ ሉዓላዊ ሀገር የመመስረቱ እድል ወይም ሁኔታዎች ተመቻችተዋል። ጊዜ ነው የሚጠብቀው ማለት ነው። እና ደስ ብሎናል፣ ደስ ይበልሽ፣ ስልጣን መልሰን አገኘንሽ ይላል። ይህ ትርጉም በአማርኛ የተተረጎመ ነው። የኦሮምኛ ማለሱን ተውና፣ ስለዚህ ከዚህ አንፃር ኢትዮጵያ ውስጥ ያለው ነገር አንድ ሀገር አለ ለማለት አያስችልም። ለጊዜው ነው። ሁለተኛው ለመጨረሻ አንድ ጥያቄ ላቅርብልህ። የአማራ ሕዝብ ጠላት አለው ብለህ ታምናለህ? ነበረውስ?
በጣም ጥሩ። የአማራ ህዝብ ጠላት ነበረው አለው፣ ግን አልተነገረም። ያልተነገረበት ምክንያት እንግዲህ 400 ዓመት ገደማ ጎሳዎችን ይዞ የገባ ጠላት አለ። እሱም በሰነድ ተሰንዶ በግዕዝ ተጽፏል። አባ ባህሪ የብርብር ማርያም ጋሞ ክፍለ ሀገር ውስጥ የሚገኝ የብርብር ማርያም ቤተክርስቲያን መነኩሴ ጽፎ ያስቀመጣል። በመጀመሪያ ጎሳዎችን ይዞ እንዴት እንደገባ ይህንን ጎሳ ግና እነ ምኒልክ ይህንን ጎሳ ከኢትዮጵያ ህዝብ ጋር አንድ አድርገው በገዙበት ሰዓት ከኢትዮጵያ ህብረተሰብ ጋር ወጉን ባህሉን ለምዶ የራሱንም ወግ ባህል ጥሩን ወግ ባህል ይዞ ይቀጥላል ብለው በመጋባት በተለያየ የሥራ ኃላፊነት አሰማርተው አንድ ይሆናል ብለው አስበው ነበር። ገዳ ግና የጦርነት ባህሉን የማፈናቀል፣ የመግደል፣ የአሰቃቂ ግድያ የመፈጸሙን አልተውም። በእነማን አማካኝነት? ገዳ የሚመራቸው ንዑስ ጎሳዎች አሉ። ኢቱ፣ ከረዩ፣ ቄሮ፣ ኦነግ፣ ሸኔ እየተባለ ሰዎች አንድ ናቸው። ስማቸው ነው የሚቀየረው። እነዚህ ዛሬ ህዝባችን በወለጋ በአርሲ አሰቃቂ ግድያ እየገደለ የሚኖር ጠላት አለን፣ ግን ተደብቆ አልተነገረም። ፖለቲከኞቻችን ማን እንደሆነ ጠላትን አላወቁም። እስካሁን ድረስ 50 ዓመት ትግል ሂደት ተካሂዷል። ከዛ ሰዎች ጀምሮ ግን ጠላትን ሳያውቁት የተካሄደ ትግል ነው። እኛ ፖለቲከኞቻችን እዚህ ላይ ግልጽ እንድታደርግልን የምንፈልገው ነገር የገዳ ስርዓት ማለት ህዝባችን የሚያውቀው በሽምግልና እና በእርቅ ነው። አሁን ደግሞ አንተ የምትለን ነገር ከዚህ በተቃራኒው ነው። ምናልባትም ገዳ የጦር ድርጅት ነው ብለህ ታምናለህ? በጣም ገዳ ማለት እንዳልኩት የጦር ድርጅት ነው፣ የጦር ተቋም ነው። ግንሳ ይባስ ብሎ ደግሞ ያላወቀው ህዝባችን ያላወቀ ፖለቲከኞቻችን በዩኒስኮ እንዲመዘገብ ተባባሪ ሆነው ዩኒስኮ ላይ አስመዘገቡት። ምንድነው ያስመዘገቡት? የሽማግሌና የአባወራዎች ተቋም ያሰራቂ ተቋም ተብሎ የተመዘገበ። ግን መሆን ያለበት ይህ ተቋም ተወግዞ እኛም ለዓለም አቀፉ ማህበረሰብ አስታውቀን የአሸባሪ ቡድን መሆኑን መካከለኛው ምስራቅ ላይ አይሲስ እንደተፈጠረው ሁሉ በአፍሪካ ብቸኛው ኢትዮጵያ ውስጥ የተፈጠረ የአይሲስ ቡድን ማለት ገዳ ነው፣ ጦር ድርጅት ነው። ለምን? እሱ ባህሉም ወጉም እሴቱም ጦር ነው። በኢትዮጵያ ህዝብ ላይ በኢትዮጵያ ነባር ህዝብ ላይ በየ8 ዓመቱ በሳይክል ወይም በዙር የሚካሄድ ጦርነት እያካሄደ የኢትዮጵያን ነገድ ያጠፋ የጦር ድርጅት ነው። ያጠፋቸው ነገዶች በዩኔስኮም ተመዝግበዋል። 28 ከነሱ ለምሳሌ በጣም የሚታወቁት ጋፋትና እናሪያ የሚባል አሁን ኢሉባብር የሚባለው አካባቢ ይኖር የነበረ ህዝብ በግዲ ወንዝ አካባቢ ጠፍቷል። ሌሎችም ጠፍቷል። በመመናመን ላይ አሉ። አሁን የአማራን ህዝብ ጨምሮ በዚህ የጦር ድርጅት ምክንያት እየተበደለ እና እየተፈናቀለ ያለ ነው እስካሁን ድረስ። ግን ፖለቲከኞቻችን ይህንን አላወቁትም። ካሁን በፊት የእምነት አባቶቻችንም ይህንን ነገር በትዕግስትና ሰላምን በመመኘት ምክንያት ማጋለጥ አልቻሉም፣ መታገል አልቻሉም። ካሁን በኋላ ግን የሃይማኖት አባቶቻችን እውነቱን ቢናገሩና ከተቻለ ይህን የማፈናቀል የመግደል ባህሪውን በኤቱ፣ በከረዩ፣ በቄሮ፣ በሸኔ፣ በኦነግ በሚባሉ ቡድኖች አማካኝነት ይህንን ቢተው ከዛ ውጭ ግና እንዳይስ በአሸባሪነት ተፈርጆ ሁሉም ዓለም አቀፍ ማህበረሰብ ተባብሮ ይህንን ቡድን ከስሩ ማስቆም ወይም ማጥፋት ነው ያለበት። ከዛ ውጭ ኢትዮጵያ በምን ታምር ሰላም አታገኝም። ለዚህም ደግሞ ማሳየው የዚህ ቡድን ትልቁ የጦርነት ባህሪውን የጦርነት ድርጅት መሆኑን ማሳየው ምንድነው? በኢትዮጵያ ውስጥ ዘመነ መሳፍንት ወይም ደግሞ ዋርሎርድስ ተብሎ የተመዘገበው ፖለቲከኞቻችን ምንድነው ብለው ያስተማሩ ነው። የኢትዮጵያ ንጉሶች የእርስ በርስ ሽኩቻ ችግር ብለው ያስተማሩ ነው። እውነታው ግን ይሄ ነው። እውነታው ግን ገዳ ነው። የኢትዮጵያን ማዕከላዊ መንግስት አዳክሞ ወደ እርስ በርስ ጦርነት ያስገባው የመጀመሪያው ዘመነ መሳፍንት ወይም ፈርስት ዋርሎርድ የሚባለው ምክንያቱ ገዳ ነው። ለምን? በእግረኛ አህመድ ጦርነት የተዳከመውን ማዕከላዊ መንግስትን እግር በእግር ገብቶ ገዳ ጎሳዎችን በየ8 ዓመቱ ወረራና ግድያ እየፈጸመ ማዕከላዊ መንግስት
ከጎሳ ጋር ወደ ዘመነ መሳፍንት እንዲገባ ያደረገ ገዳ ነው። አሁን ደግሞ ይህ ገዳ ይህ ባህሪው አሁንም ወደ ሁለተኛው ዘመነ መሳፍንት ሊያስገባን ያስገብቶናል። ለሁለተኛው ዘመነ መሳፍንት ያለ ነው ማለት ይቻላል ለሚያስተውልና ለሚረዳ እና ባጭሩ ገዳ የጦር ድርጅት ነው፣ አሸባሪ ነው፣ ባህሉም እሴቱም ጦርነት ነው እንጂ ሌላ እሴት የለውም። ወንድማችን እናመሰግናለን ላደረግልን ቃለ መጠይቅ። ባለን በክፍላችን ባለን ክፍት የስራ ቦታ ባለን ክፍተት ላይ ገብተህ ታግዘናለህ ብለን እናምናለን። መልካም የስራ ዘመን። እሺ፣ አመሰግናለሁ። እኔም እንግዲህ ያለኝን የምችለውን እዚህ ለመታገል ያለኝን ለማካፈል መጥቻለሁና እንግዲህ እናንተም ባብደናገኝ